It's me, Zach the Black, for the new generation injection. When I say something, you gotta pay attention. Adonai, መስራትህ ካልቀረ ጥሩ ስራ. We like you, we supporting you. ብዙ ነገር መስራት እንደምትችል ኢነርጂው፣ ቅንነቱ፣ አቅሙ እንዳለ ስለማውቅ ማለት ነው። ስለዚህ በአሁኑ ሰዓት ኢትዮጵያ ውስጥ እናቶቻቸው ጉልት ሽጠው፣ ከሰል ሽጠው፣ ጠላ ሽጠው፣ አንዳንዶቹ ራሳቸውንም ሽጠው ያሳደጓቸውን ልጆች ተምረው ጨርሰው ዲግሪ ይዘው ስራ አጥተው ተስፋ ቆርጠው የተቀመጡ ብዙ ወጣቶች አሉ። እና በምን አይነት ካልኩሌሽን ነው ወጣት ጄነሬሽን አገር የሚቀይር አቅም ያለው ወጣት እያለ ሽማግሌዎችን እየጎተትክ እያመጣ መኪና ይገዛላቸው እያልክ ምታሰለችን? በአመት ከ250,000 ሰው በላይ ነው በስደት እየወጣ በየበረሃው፣ በየባህሩ፣ በየእስር ቤቱ እየሞቱ ያሉት። ስለዚህ ቅድሚያ መሰጠት ላለበት ነገር ቅድሚያ ብትሰጥ ጥሩ ነው። አርቲስቶቹ አይረዱ ማለት አይደለም። አልፎ አልፎ ይሁን። ነጋ ጠባ እድሜ ልካቸውን ሲቀሙ፣ ሲቀመቅሙ፣ ሲያጨሱ፣ ሲጫጫሱ የነበሩ አርቲስቶች ይዘህ እየመጣህ አታድክመን። ኢንክሬዲብል የሆነ ስራ መስራት የሚችሉ ወጣቶች አሉ። በጣም ትንሽ ድጋፍ የሚያስፈልጋቸው እነሱ ላይ ፎከስ አድርግ። ተስፋ እየቆረጠ አገር ጥሎ እየወጣ በየመንገዱ እየሞተ ነው። ሲሞት ደግሞ ብቻውን አይደለም የሚሞተው፣ እናቱም ትሞታለች፣ አባቱም ይሞታል። ምክንያቱም አልቀበሩም፣ እርማቸውን አላወጡም። የት እንደቀረ፣ የቱ ጋር እንደሞተ፣ እንዴት እንደሞተ ቤተሰቦቹ የሚያውቁት ነገር የለም። ይሄ ለወላጅ ከባድ ነው በጣም። ወጣቱ ላይ ፎከስ ብታረግ ደስ ይለኛል እኔ። ምርጫው የራስ ነው። አይዞህን የሚፈልግ ወጣት አለ። ተነስ፣ ይሄ ቀን ያልፋል የሚለው ይፈልጋል ወጣቱ። እነሱን ነው ሰብስበህ ሞቲቬት ማድረግ ያለብህ። ከጦርነት የበለጠ በበረሃ ላይ፣ በባህር ላይ፣ በእስር ቤት፣ በሊቢያ፣ በቦሳሶ፣ በየመን፣ በሳውዝ አፍሪካ፣ በኬንያ እንደ ቅጠል እየረገፉ ነው። አርጅተዋል፣ ኢትስ ኦኬ። ሸምግለዋል፣ ኢትስ ኦኬ። ወደ መቄዶንያ ማቅናት ይችላሉ። ድርጅት አለ የሽማግሌዎች።